ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ዛሬ ስለ ጸጉር ጤንነታችን ላሳያችሁ ነው የመጣሁት። ጸጉሬ እንግዲህ እንደዚህ እንደምታዩት ነው። የሆነ ቅባት ጀምሬያለሁ እና አጠቃቀሙንም ምን አይነት ቅባት ነው የሚለውን እኔ ከሞከርኩ ውጤቱን ካየው በኋላ ለእናንተ አሳውቃችኋለሁ ብዬ ነው እና ደግሞ ቤታችሁ ውስጥ ነው የሚሰራው ማለት ነውና ያየሁት ቅባት በጣም አሪፍና ምርጥ ቅባት ነው። ማርያምን በጣም ምርጥ ነው። ስፔሻሊ ጸጉራችሁ ከርደድ ያለ ጸጉር ያላችሁ ሰዎች ማለት ነው በጣም ምርጥ ቅባት ነው። የምር ነው የምነግራችሁ እና አሰራሩን በሌላ ቪዲዮ ሰርቼ አመጣላችኋለሁ። ጸጉሬን በመጀመሪያ ላሳያችሁ። ይኸው እንደምታዩት ነው ጸጉሬ በጣም ለስላሳ ነው ጸጉሬ በተፈጥሮ ግን አሁን ላይ ትንሽ ከርደድ ብሏል። ያው እኛ ያለንበት ቦታ ሙቀትም ነው በጣም ያው ታውቃላችሁ አረብ ኤምሬት ውስጥ ያላችሁ ሰዎች ማለት ነውና ጸጉሬ በጣም አሁን ላይ ማለት ሌላ ጸጉር ሆኗል ምናምን ከርደድ ብሏልና ይበጣጠሳል ምናምን ነገርና አሁን ላይ ግን ደህና ነው። ሲወጣም ከስሩ ነው የሚወጣው አሁን ላይ ማለት ነውና በጣም እየተበጣጠሰ እየተቆራረጠ አስቸግሮኝ ነበረ እና አሁን ደህና ነው እግዚአብሔር ይመስገን። ይኸው እንደምታዩት ነው አሁን ላይ ያው ብዛቱ ቀንሷል እና በአሁኑ ደግሞ ደህና ነው። እና ምን መሰላችሁ የምትሰሩት እንግዲህ አረቦች ጉዳቸው ፈላ ትላላችሁ። በነገራችን ላይ በምትበሉት ነገር ነው ቤት ውስጥ የምታዘጋጁት። የምትበሉት ነገር ምን መሰላችሁ ሁለት ነገሮች ናቸው ማለት ነው እኔ የጀመርኳቸው እና በየሳምንቱ ነው እየተቀባሁት ያለሁት። ተቀብቸው ማታ አድራለሁ በፌስታል አስሬ በሻሻ አስሬው አድራለሁ። ከዛ ጧት ላይ እነሳና እታጠባለሁ በሻምፖና በኮንዲሽነር ብቻ ማለት ነው። ያው ሻምፖ እንደምታውቁት የምንጠቀመው ቅባት ነገሮችን ለማስለቀቅ ነው አይደለ? ኮንዲሽነር ደግሞ ጸጉራችን እንዲያፍታታልና ለመቦረሽ እንዲያመችን ነው። እንደዛ አድርጌ ስጨርስ ልክ ግን ቅባት እቀባለሁ ጸጉሬን ትንሽ ቅባት የተወሰነ ቀባና አሁን እንደምታዩት በራሱ ጊዜ ነው እንደ ሻይን የሚያደርገው። ምንም አላደረኩም ትንሽ ውሃ ረጭቼዋለሁ አሁን ማለት ነውና ጸጉሬ ራሱ ሻይን ያደርጋል በጣም ማለት ነው ያብረቀርቃልና ምን አደርጋለሁ መሰላችሁ ቅባቱን የወይራ ዘይት አለ። የወይራ ዘይቱን ከቻላችሁ ትንሽ ለብ ብታረጉት በጣም አሪፍ ነው። ትንሽ ለብ አድርጋችሁ ማለት ነው። አሁን ያው እንዳላሳያችሁ መስራት አልችልም፣ እያሳየዋችሁ መስራት አልችልም። ግን በእንደዚህ መልኩ ከነገርኳችሁ በቂ ነው ብዬ አምናለሁ። እና ስትሰሩ እርጎ ታወጡና የነሱን እርጎ ማለት ነው እርጎ ታወጡና በሳህን ታረጉና ትመቱታላችሁ እርጎን ማለት ነው። ከዛ የወይራ ዘይቱን ትጨምሩና አንድ ላይ በመቀላቀል ጸጉራችሁን እየከፈላችሁ ሁሉንም እንደዚህ ታደርሱታላችሁ። ጸጉራችሁ እንደዚህ እየከፈላችሁ ማለት ነው። ከዛ ያው እንደምታዩት ይኸው ጸጉሬ እንደምታዩት ነው። የፊት ለፊቱ በጣም የተጣጣሰ ነው እንደውም እና ይሄው እንደምታዩት ነው። ያው ጨለማ ነው አሁን ላይ ክፍሌ ነው ያለሁት ብዙ ላይ ታያችሁ ይችላል። ግን እኔን እየገባችሁ ፎቶዎችን ማየት ትችላላችሁ። እኔ ሌላ ጸጉር የለኝም አልቀጥልም ወይም ለእናንተ እዚህ ጋር ምንም የሚያገኘው ነገር የለም። እውነቱን ነው የምነግራችሁ። የሆነ ለኔ የጠቀመኝ ነው ሸር የማደርግላችሁ። የእውነት ተጠቀሙበት እላለሁ። እና አንድ ላይ በመምታት ጸጉራችሁ እንደዚህ እየከፈላችሁ ሁሉንም ታደርሱትና ስጨርሱ እንደዚህ እየከፈላችሁ ተቀቡና ስጨርሱ እዛ ይሄንን እያንዳንዱን ዛለውን እያንዳንዱ እንደዚህ እየከፈላችሁ ከፈለጋችሁ ግማሽ በግማሽ እንደዚህ ታደርሱታላችሁ ማለት ነው ጸጉራችሁ። ከዛ እንደዚህ ካደረሳችሁት በኋላ ይሄንንም ከቀባችሁት በኋላ መጨረሻ ላይ በሻሽ ጠቅላችሁ በፔስታል አርጋችሁ ማደር ትችላላችሁ። ከፈለጋችሁም የሆነ ሰዓት ላይ ሰዓት ስታገኙ ተቀብታችሁ መታጠብ ትችላላችሁ። 3 ሰዓት 4 ሰዓት አቆይታችሁ ማለት ነው። ስፔሻሊ ደግሞ እንትን ካላችሁ ፎም ካላችሁ ተቀብታችሁ ትንሽ በፎም ውሃ ነገር ስላለው የመንጠባጠብ እንትን አለው በፎም ትንሽ እንትን ብትሉት በጣም አሪፍ ነው።
ወደ ውስጥ የመግባት ኃይል አለው። ከዛ ታጥባችሁ ደግሞ የምትቀቡትን ቅባት በቀጣይ አንድ ላይ አጀማመሩ ጋር ከሁሉም ነገር እነግራችኋለሁ በደንብ በሰፊው አብራርቼ። ውድ ቤተሰቦቼ ሳምሪ ነበርኩኝ። አመሰግናለሁ ስለምትከታተሉኝ። ሰብስክራይብ እያረጋችሁ ቪዲዮዬን ተከታተሉኝ እላለሁ። ሰላማችሁ ይብዛልኝ ውድ የኢትዮጵያ ልጆች።